ዝም በይ። ምንድን ነው? ዝም በይ። እሺ ዝም ብላለሁ። ልታዳፈቁስ እባክህ። አንቺ ውሻ አምኜሽ ተጫወትሽብኝ አይደል? ዳቴ ተሳቀስ እጅ ወደ አንቺ ውሻ አጠመድሽኝ። አሁን ነው መሰረተ እና ያ ሁሉ ልፋት የገደል ግባ ነው የምትለው? እኔ ከአንቺ ህይወት የሚበልጥብኝ ነገር የለም። ሁሉም ነገር ገደል መግባት ይችላል። እኔ ደግሞ ትርጉም አልባ ህይወትን መኖር አልፈልግም። ለእኛ ብለሽ እጅ መተው ያቅትሻል? ጠበቃ ስሆን አላማ ኖሮኝ ነው። ስለዚህ ከአላማዬ ፍንክቻ አለ። እማዬ ግን በሰላም ነው? ተረብሸሻል? አዎ ትርሲቴ፣ በጣም ተረብሻለሁ። ለምን አትነግሪኝም? ምንድን ነው ያጋጠመሽ? ከሞት ለትንሽ ነው ያመለጥኩት። ሞቼ ነበር። እየቀለድሽ ነው እማዬ? የምሬን ነው ልጄ። ርብቃ መርዛ ልትገለኝ ነበር። በጣም ኃይለኛ ሰው ነው የሚበዛው። ቪዲዮ እጄ ላይ አለ። የምን ቪዲዮ ነው እሱ? እኔ እኮ አላምንም። መቼም የእሷን የእርቃን ቪዲዮ አገኘሁኝ አትለኝ። ዋው ዛሬ ብዙ ነገሮች ተፈጥሯል። የመጀመሪያው ልዕልት ከህመሟ አገግማ ከሆስፒታል ትወጣ ነው። ሁለተኛው ነገር ሚኪ ከርብቃ ጋር የነበረውን ስምምነት በራሱ መንገድ አሳክቶታል። ሶስተኛውና የመጨረሻው በጣም የሚገርም ነገር ነው የተፈጠረው። ወደፊት የምናየው ይሆናል። ወደ መጀመሪያው ነገራችን ስንመለስ ልዕልት ከሆስፒታል ትወጣ ነው። ዶክተሯ ቁስሏ በደም ስላልደረቀ እንድትጠነቀቅና ከባድ ስራ እንዳትሰራ አስጠንቅቋታል። ብሩኬ እንዲጠብቃት ትልቅ ኃላፊነት ተሰጥቶታል። ብሩኬ ለልዕልት የሚያደርግላት እንክብካቤ ተመችቶት ጥሩ ባል እንደሆነና በዚህ እንዲቀጥል ይነግረዋል። ብሩኬም ነገሮችን ዝም ብሎ ማለፍ አይወድም። ባሏ እንዳልሆነ ለዶክተሩ ይነግረዋል። ዶክተሩም ፍቅረኛሞች ናችሁ እንዴ? ስትጋቡኝ ፍቅራችን እንደማይቀንስ ተስፋ አደርጋለሁም ይለዋል። ብሩኬም በስተመጨረሻ ጓደኛሞች ብቻ እንደሆኑ ይነግረዋል። ዶክተሩም ይቅርታ ጠይቆ ይሰናበታቸዋል። የብሩክና ልዕልት ፍቅር እዚህ ላይ የሚጀምር ይመስላል። ልዕልት ግን ዶክተሩ ፍቅረኛሞች ናችሁ ሲላቸው በጣም ነበር ደስ ያላት። ጥሩ ዶክተር እንደሆነ ለብሩኬ ስነግረው ጥሩ ዶክተር ነው ግን የሚዘላበደው ነገር አለ ይላታል። መች ዘላበደ ታይቶስ ሊሆን ይችላል ብላ ከብሩኬ ፍቅር እንደያዛት ትናገራለች። ብሩኬ ምንም ሳያውቅ አፍቃሪዎቹ ወደ 3 አድገዋል። ወደ ሁለተኛው ነገራችን ስገባ ሚኪ ከርብቃ ጋር የነበረውን ስምምነት እሷ ባላወቀችው መንገድ አሳክቶታል። ርብቃን ግን አደጋ ላይ መጥላት ይሆናል። ቀጣዩ እቅዱ ወይዘሮ ሂሩትን ማጥመድ ነው። ለዛ ደግሞ ትርሲት በእናቷ ላይ እምነት እንዳይኖራት ማድረግ ነው። ይህን ነገር ከአንድም ሁለት ያድርጎታል። በመጀመሪያ ወይዘሮ ሂሩት የልጆቹ አባታቸው እንደማይወዳቸውና ሀብቱን ለማካፈል እንደመጣ የነገራቸው ሚኪ ነው ብላ ለትርሲት ነግራት ነበር። ልጆቹ ሲጠየቁ ግን እሱ እንዳልሆነ ተናግረው አተርፈውትም ነበር። በሁለተኛው ግን አስቦ ያቀደው እቅድ ነበር። እሱም ተሳክቶለታል። ርብቃ ወይዘሮ ሂሩትን በመርዝ መርዛ ልክላት እንደነበር የሚያሳይ ቪዲዮ ሚኪ አሳይቷት ነበር። ያን ነገርም ለትርሲት ነግራታለች። ትርሲት ግን አላመነቻትም ነበር። ካላመንሽኝ ሚኪ ጋር መርዝ ምግቡ ላይ ስጨምር የሚያሳይ ቪዲዮ አለው፣ እሱም ማየት ትችያለሽ ትላታለች። ትርሲትም ተስማምታ ሚኪን ቪዲዮ እንዲያሳያት ጠይቀዋለች። ሚኪም ውሸት እንደሆነና ስልኩ ላይ ምንም የሚሉት አይነት ቪዲዮ እንደሌለ ይነግራቸዋል። ስልኩ ሲፈተሽም ምንም አይነት ነገር አላገኙበትም። ሸውዷቸውም ነበር። ቅጁ ያለው በይሞር ነበር፣ ከስልኩ ማውጣት ነበር። በስተመጨረሻ ትርሲት ከዚህም በኋላ ስለ ሚኪ ምንም ነገር እንዳትኝ ትላታለች። እቅዱም የተሳካለት ይመስላል። ሶስተኛውና የመጨረሻው ነገር ልዕልት ብዙ መስዋዕትነት የከፈለችበት ችሎት አሸንፈዋለች።